ዮኒ ነው ሄድክ ዮኒ ወሰንክ ዮኒ የዮናስ መታባቸውን የቀብር ስነ ስርዓት ልትካፈል የመጣችሁ ወዳጆች እንደምን ዋላችሁ? ዮኒ አካውንት ሳታስመልጥ አልቻልኩም። አሁን በመቀጠል የዮናስ መታባቸውን የህይወት ታሪክ እናነባለን። ዮናስ መታባቸው ከአባቱ መታባቸው በ1900 የተወለዱ ሲሆን ለትዳራቸው ታማኝ መወስለት ፍጹም የማይወዱ ሰው። እሱማ ይመታል ለዛ ነው። ልክ ብለሃል። ከእናቱ በመታኸኝ ከአባቱ መታባቸው ተወለደ አልኩኝ እኮ። ዮናስ መታባቸው በሃይማኖቱ ድርድር የሚባል ማያውቅ በአራቱም ሃይማኖት ነው የማይደራደረው። እንደውም ብቸኛ የሃይማኖት ብፌ ያነሳ ብርቅዬ ሰው። በተጨማሪም ከሁሉም ዘር የተነካካ ማን ነው ያልተነካካ ምግባሩ ሰናይ ሰው ነበር። ከ83ቱ ብሔር ውጪ ሌላ ምንም አልተናገረም። እኔ ለሱ ምስክር ነኝ። ምንም አይነት ባዕድ ነገር ያልተጠቀመ ምንም አይነት ባዕድ ነገር የማይመቸው ሰው ነው። እሱስ እውነት ነው። ጸጉሩን ብቻ ያስተከለው። ጸጉሩን ደግሞ ከብብቱ ስለወሰዱለት ሲያክ ያስቀው ነበር። ለነገሩ ማዲያቱንም አስጠፍቶታል እንጂ ምንም አይጠቀምም። አንተ ደሞ ራብኝ እኮ አይቀበርም እንዴ? መኪና ውስጥ ሙዝ አለ ላምጣል። ሙዝ ደግሞ የሚበላ ነው እንጂ የሚጠባ አይደለም። እሺ ያለች እጥያ ስንት ሉቅ ቀሮት ጋሼ እኔ እንቅልፍ የመጣ እውነቱን ነው። አሪፍ ማኪያቶ ቤት አለ እንደው ምን ጠጣ። ሃፒ ኮፊ ፒያሳ ቸርቸር ጎዳና ከቴድሮስ አደባባይ ከፍ ብሎ አምሮኝ ቺክን አጠገብ የተለያዩ ጣዕም ያላቸውን ትኩስና አይስድ መጠጦችን ይዞላችሁ መጥቷል። ፒያሳ ስትደርሱ ቢደውሉልን ከመኪናው ሳይወርዱ ሃፒ ኮፊ ደርሶታል። እዛው ፒያሳ አካባቢ ለምትገኙ ድርጅቶች ከቢሮ ሆነው ቢደውሉልን አገልግሎታችንን ከነጻ ዴሊቨሪ ጋር ያሉበት ቦታ እናቀርብልዎታለን። ደማቂቷ ፒያሳ ጎዳና ላይ ወክ ሲያደርጉ ሃፒ ኮፊ መጎብኘት እንዳይረሱ። ሃፒ ኮፊ ፎር ሃፒ ዴይ